ሃይ ዛሬ የኔን የጠዋትና የማታ ልማድ አብረን እናያለን። በጣም ሲምፕል ናቸው ግን ቀኔን ሰላማዊ ውሎ እንድውል የሚያደርጉ ልማዶች ናቸው። የመጀመሪያው ያው እነሳለሁ፣ አልጋዬን አነጣጥፋለሁ። ህይወትም አልጋዬ ክላስ በጣም ጠባብ ነች። የቃ ክላስ ነው ባይዘው ያው የሰራተኛ ክላስ ስለሆነ ተመስገን ነው። ከዛ እንደዚህ እንተጣጣባለን፣ ጥርሳችንን ፍቀለን ተባን። ከዛ ጸሎት። እኔ ጠዋት ላይ ብዙ ልማድ የለኝም ግን ጸሎት በጣም ጥሩ ነው። ቀኔን ሰላማዊ ሆኜ እንድውል የሚያደርገኝ ጠዋት ላይ ቀኔን በምስጋና መጀመሪያ ነውና እንደዚህ ጸሎት አደርጋለሁ። ከዛ ውሃ ጠጣለሁ። ይሄ የስራ ልብስ ለብሰናል ዳይ ወደ ስራ አሁን ይሄ የኪያር ውሃ ነው። በጣም ለፊት ጥራት ቆንጆ ነው። ጠጡ እሺ፣ ቢያንስ 2 ጠጡ እያልኳችሁ እዚህ ጋር ያስጠነቀቅኳችሁ ነው። እንደዚህ ውሃ እንጠጣለሁ። እኔ በዚህ በቀን 2-3 ልጠጣ እችላለሁ። ስራ ገባለሁ። ከዛ ይሄ የማታ ነው። ኦኬ ማታ ላይ ስራ ጨርሼ ስመጣ ስፖርት ሰራለሁ። እንደዚህ 15 ደቂቃ ትንሽላ ነቃ ለማለት ስራ የዋለው ኢነርጂ ደክሞ ስለሚውል ነቃ ያላለው ስፖርት ሰራ። ከዛ ያው ሻወር እንወስዳለን። ቀዝቃዛ ሻወር በስማም ስራ ደክሟችሁ ከዛ ስፖርት ሰርታችሁ ቀዝቃዛ ሻወር በጣም ሰላም እንዲሰማኝ ያደርገኛል። ከዛ እዚህ ጋር ራሴን ቴክር ያደረግ የተቀባባ ነው ተባን አይጋ ማለት ነው። ጉንጭ እንዴት እንደለሰለሰ ያዩት ነው። ባይዘዊ ፊቴን ምን እንደምጠቀም ማስክ፣ የፊት ማስክ፣ የጸጉር ማስክ ምናምን ከፈለጋችሁ በሁለተኛው ቻናል ይሰራላችኋለሁ። ሃይሚ ቢዩቲ በእንግሊዘኛ ሰብስክራይብ አድርጉኝ። አዲስ ቻናል ነው። በየሳምንቱ ሰራላችኋለሁ። እንዴት ሜካፕ እንደምሰራ፣ ፊቴን ምን እንደምቀባ፣ ለጸጉሬ ምን እንደምጠቀም እነዚህ ነገሮች እሰራላችኋለሁ። ሰብስክራይብ አድርጉ። ኦኬ እንደዚህ ራሳችንን ጽድት ካደረግን በኋላ ከዛ ቢጃማችንን ለብሰን ጆርናል ያደረኩ ነበር። ቀኔ ምን እንደሚመስል፣ ዛሬ ምን እንደተማርኩ፣ ምን እንዳሳለፍኩ፣ ምን እንደተሰማኝ እኔ ብዙ ጊዜ ከራሴ ጋር አወራለሁ። በጆርናል መልኩ ጽፋለሁ የተሰማኝ። እኔ ደግሞ ራሴን ሞር እንድረዳው ያደርገኛል፣ ራሴን እንድገመግም ያደርገኛል፣ ስህተቴን እንዳይ ያደርገኛልና በጣም ጥሩ ነው። ያው ብቸኛ የሆናችሁ ሰዎች እንደኔ ጆርናል ብታረጉ ጥሩ ነው። ብቸኛም ባትሆኑ ጆርናል በጣም ቆንጆ ነው። ኦኬ እዚህ ጋር መጽሐፍ እያነበብኩ ነበረ። ይህ መጽሐፍ አንባችሁ ካወቃችሁ እስኪ ንገሩኝ። ሀብታም አባት ደሃ አባት ወይንም ደግሞ ሪች ዳድ ፑር ዳድ በእንግሊዝኛ ካነበባችሁት ንገሩኝ። እኔ ገና ጅማሬው ነው 70 ገጽ ላይ ምናምን ነኝ ገና እና ወድጀዋለሁ። ግን አገባቡ ደስ ይላል። እነ ማይክ የተማሩበት መንገድ፣ ገንዘብ አያያዝን ከሀብታም አባታቸው ጋር የሚያወሩበት መንገድ በጣም ደስ ይላል። ስቶሪውና እየሳቀው ተመስጬ ሳነበው ነበረ። ባይዘይ ቻሌንጁ ከጀመረ 2ኛ መጽሐፊ ነው ይሄ። ኦኬ 2 ወሩ ቻሌንጅ ከጀመረ እና ይሄ መጽሐፍ ፈታ ያረገ ስለ ገንዘብ የሚያስተምራችሁ መጽሐፍ ነው። በዋነኝነት ገበያችሁን ማሳደግ፣ ገንዘብ አያያዝ ማወቅ ከፈለጋችሁ ይሄን መጽሐፍ አንቡ። ስጨርሰው ሪቪው አደርግላችኋለሁ ከፈለጋችሁ። እና ስለ ገንዘብ የሚያወራ ሌላ መጽሐፍ ሪኮመንድ አድርጉኝ፣ ማንበብ ፈልጋለሁ። የኔ የማታ ልማዶች እነዚህ ናቸው። የእናንተስ እስኪ ንገሩኝ። እና የትኛው ተመቻችሁ? የትኛው ልማድ ከነዚህ ውስጥ የቱን ታረጋላችሁ? በነገራችን ላይ በጣም ከባድ ነው። ሁሌ እንደዚህ አክቲቭ አልሆንም። የሰው ቤት ስለሆነ አንዳንድ ቀን ስራ በጣም ይበዛብኛል፣ ይደክመኛልና ሻወር ወስጄ ብቻ እተኛለሁ። ያው ብዙ ጊዜ እንደዚህ አላደርግም ግን እየሞከርን ነው። ቢያንስ እንሞክራለን። ገባችኋ? ይህን ይመስላል። ከወደዳችሁት ሼር፣ ላይክ አድርጉልኝ። እናንተን ልማድ ደግሞ በኮሜንት ንገሩኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆይልኝ። ባይ